ሰላም እንኳን ወደ ቻናሌ በደህና መጣችሁ። ይህ ቻናል የክርስቶስ ቻናል ነው። አሁን በፊታችሁ የመጣሁበት ርዕሰ ጉዳይ መጽሐፍ ቅዱስ በተመለከተ ነው። መጽሐፍ ቅዱስ ምንድን ነው? ወደ ምላሹም ተመልሰን የምንመጣበት ይሆናል። መጽሐፍ ቅዱስ ለራሱ ሕይወት ያለውና ስራውን በፍጥነት የሚሰራ በልጁ ላመኑት ሕይወት የሚሰጥ እግዚአብሔር ነው። አንድ ጥያቄ አለኝ። መጽሐፍ ቅዱስ ማንበብ የመመራመር ፍላጎት አለኝ ወይስ በሰው ሰራሽ አስተውሎ በዚህ ዓለም ጥበብ ብቻ መመራመር ፍላጎት ነው? ዛሬ በዚህ ቪዲዮ መጽሐፍ ቅዱስ እንዴት እንደምታነብ ለክርስቲያን አገልጋዮች አሳያቸዋለሁ። ምክንያቱም ከተለያዩ ክርስቲያን አገልጋዮች ሕይወት ካገኛቸው መረጃ መሰረት ብዙ ክርስቲያኖች አገልጋዮች ይህንን ለማወቅ በጣም ይቸገራሉ። እስከ ቪዲዮ መጨረሻ ተከታተሉ። ዛሬ በዝግጅቴ ያካተትኩት ጉዳይ በጣም አስፈላጊ ነው። ለሕይወታችን፣ ለማህበራዊ ኑሯችን፣ ለዘመናችን፣ ለቴክኖሎጂ ወይም ለአይ አጠቃቀም ወይም ሁሉ ፋይዳ የጎላ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ይጀምሩ። ሼር በማድረግ ለወዳጅ ዘመዶቻችሁ ያድርሱ። ቀጥታ ወደ ትምህርት። ስለ መጽሐፍ ቅዱስ ምን ያውቃሉ? ምን ያውቃሉ? መጽሐፍ ቅዱስ በሁለት ዋና ይከፈላል። አንደኛ ብሉይ ኪዳን፣ ሁለተኛው ደግሞ አዲስ ኪዳን ናቸው። ዛሬ የምንመለከተው ስለ ብሉይ ኪዳን መጽሐፍት ናቸው። ብሉይ ኪዳን 39 መጽሐፍት ናቸው። የብሉይ ኪዳን መጽሐፍት በአራት ዋና አከፋፈል ይኖሩታል። ስለ መጽሐፍ ቅዱስ ምን ያውቃሉ? መጽሐፍ ቅዱስ በሁለት ዋና ይከፈላል። አንደኛው ብሉይ ኪዳን ነው፣ ሁለተኛው ደግሞ አዲስ ኪዳን ናቸው። ስለዚህ ዛሬ የምንመለከተው ስለ ብሉይ ኪዳን መጽሐፍት ናቸው። ብሉይ ኪዳን 39 መጽሐፍት ናቸው። እቺን ቦታ አስመሩባት። ብሉይ ኪዳን 39 መጽሐፍ ናቸው። የብሉይ ኪዳን መጽሐፍት በአራት ዋና አከፋፈል ይኖሩታል። እቺን ነገር በደንብ ያዟትና እንቀጥላለን። ከዚህ በፊት እንዳነሳሁት የብሉይ ኪዳን መጽሐፍት በአራት ይከፈላል ብያለሁ።
የብሉይ ኪዳን መጽሐፍት በአራት ዋና አከፋፈሎች የብሉይ ኪዳን መጽሐፍ በአራት ዋና አከፋፈሎች ይኖራሉ። አንደኛው አምስቱ የሕግ መጽሐፍት ናቸው። ሁለተኛው 12ቱ የታሪክ መጽሐፍት ናቸው። ሶስተኛው ደግሞ 5ቱ የቅኔ መጽሐፍት ናቸው። አራተኛው እና የመጨረሻው የነቢያት መጽሐፍ 17ቱ የነቢያት መጽሐፍት ናቸው። ለመሆኑ ግን እዚህ ቦታ ላይ ማሰብ ያለበት 17ቱ የነቢያቶች መጽሐፍቶች በሁለት ይከፈላሉ። 17ቱ የነቢያቶች መጽሐፍት በሁለት ዋና ይከፈላሉ። 17ቱ የነቢያቶች መጽሐፍት በሁለት ዋና ይከፈላሉ። እነርሱም ደግሞ አንደኛ ታላላቅ ነቢያት እና ታናናሽ ነቢያት ናቸው። እስቲ ባጭሩ እነኚህን ሪቫይዝ ብናደርጋቸውና ብንመለከታቸው በጣም ጥሩ ይሆናል። የብሉይ ኪዳን መጽሐፍት በአራት ዋና ክፍሎች ይከፈላሉ። አንደኛው 5ቱ የሕግ መጽሐፍ፣ ሁለተኛው ደግሞ 12 የታሪክ መጽሐፍት፣ ሶስተኛው 5ቱ የቅኔ መጽሐፍት፣ አራተኛው 17ቱ የነቢያት መጽሐፍት ናቸው። 17 የነቢያቶች መጽሐፍት በሁለት ዋና ይከፈላሉ። አንደኛው ታላላቅ ነቢያት እና ሁለተኛ ደግሞ ታናናሽ ነቢያት ናቸው። ስለዚህ እነኚህ በአጠቃላይ ስንት ናቸው? 39 መጽሐፍት ናቸው። እነኚህ መሰረታዊ የሆኑ መረዳት ያለንበት ነገሮች ናቸው ማለት ነው። እስቲ እያንዳንዱን ደግመን እንመለከታቸው። 1 5ቱ የሕግ መጽሐፍት ስም ዝርዝር ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ናቸው።
እነኚህን የጻፈው ሙሴ ነው። ስለዚህ አምስቱ የሙሴ መጽሐፍ ወይም አምስቱ የሕግ መጽሐፍ ይባላሉ። እነኚህን እንደዚህ ከተረዳ ነው መጽሐፍ ቅዱስን በትክክል ለመያዝና ለመረዳት ይጠቅመናል። ሁለተኛው ደግሞ 12ቱ የታሪክ መጽሐፍ ናቸው። 12ቱ የታሪክ መጽሐፍት ስም ዝርዝር ኢያሱ፣ መሳፍንት፣ ሩቲ፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ ነህምያ፣ ኢዝራ፣ አስተር ናቸው። እነኛ 12 መጽሐፎች እንደ ሙሴ መጽሐፍ የግላቸው እክለ ጻፈ የምንልበት አንዳንዱ የራሳቸውን ጻፊ ያላቸው። ስለዚህ እነኚህን መልሰን ብናያቸው ጥሩ ነው። ለክለሳ ያክል መጽሐፍ ቅዱስ ስንረዳ መጀመሪያ ከቀላል ወደ ኮምፕሌክስ ነው መሄድ ያለንበት። ስለዚህ ከቀላሉ ተነስተን በምናይበት ጊዜ ነው ለማወቅ ጥሩ የሚሆነን። ስለዚህ አንደኛው ምንድን ነው ብለን ነበርን? አምስቱ የሕግ መጽሐፍ ናቸው። አምስቱ የሕግ መጽሐፎች ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ናቸው። እነሱን የጻፈው ደግሞ ሙሴ ነው። 12ቱ የታሪክ መጽሐፍ ናቸው። 12ቱ የታሪክ መጽሐፍ ኢያሱ፣ መሳፍንት፣ ሩቲ፣ አንዳ ሳሙኤል፣ ሁለታ ሳሙኤል፣ አንዳ ነገሥት፣ ሁለታ ነገሥት፣ አንዳ ዜና፣ ሁለታ ዜና፣ ነህምያ፣ ኢዝራ እና አስተር ናቸው። አሁን ደግሞ ሌላው የምንመለከተው ሶስተኛ አምስቱ የቅኔ መጽሐፍት ናቸው። ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብ፣ ሻው ደግሞ መኃልየ ዘሰሎሞን። እነሱ ደግሞ አምስቱ የቅኔ መጽሐፎች ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብ፣ መኃልየ ናቸው። አራተኛው ደግሞ 17ቱ የነቢያት መጽሐፍት ናቸው። እነሱ ደግሞ በሁለት ይከፈላሉ። አንደኛው ታላላቅ ነቢያት፣ ሁለተኛ ደግሞ ታናናሽ ነቢያቶች ናቸው። ታላላቅ ነቢያቶች 5 ናቸው። ታላላቅ ነቢያቶች 5 ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣
ሰቆቃ ኤርምያስ እና ዳንኤል ናቸው። እነዚህ ታላላቅ ነቢያቶች የምንላቸው ታላላቅ የሚያስብላቸው ነገሮች ሌላ ጊዜ እነግራቸዋለሁ። ታላላቅ ነቢያቶች 5 ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ሰቆቃዊ ኤርምያስ እና ዳንኤል ናቸው። ሌላው ደግሞ ታናናሽ ነቢያቶች 12 ናቸው። ናሽ ነቢያቶች ናቸው። እነሱም ሆሴዕ፣ አሞጽ፣ ኢሳይያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልክያስ ናቸው። ሚልክያስ ናቸው። አራተኛውን የነቢያት መጽሐፍትን እስቲ እንደገና ክለሳ እናድርግ። 17ቱ የነቢያት መጽሐፍ በሁለት ይከፈላል። እዚህ ቦታ ላይ በሁለት ይከፈላል በሉት። ይከፈላል በሉት። አንደኛው ታላላቅ ነቢያቶች የምንላቸው ታላላቅ ነቢያቶች ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ሰቆቃዊ ኤርምያስ እና ዳንኤል ናቸው። ሁለተኛው ደግሞ ታናናሽ ነቢያቶች ናቸው። ሁለተኛው ታናናሽ ነቢያቶች ሆሴዕ፣ አሞጽ፣ ሚልክያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ እና ሚልክያስ ናቸው። ስለዚህ እነኚህን የመጽሐፍ ቅዱስ የብሉይ ኪዳን መጽሐፍ ቅዱስን በእንደዚህ አይነት ሁኔታ ለማየት ሞክረናል። የዛሬው ትምህርቶቻችን ወደ ማጠቃለል ስንመጣ ስለ መጽሐፍ ቅዱስ ምን ያውቃሉ? መጽሐፍ ቅዱስ በሁለት ዋና ዋና ይከፈላል። አንደኛው ብሉይ ኪዳን ነው። ሁለተኛው ደግሞ አዲስ ኪዳን ነው። ዛሬ የምንመለከተው ስለ ብሉይ ኪዳን መጽሐፍት ናቸው። ብሉይ ኪዳን 39 መጽሐፍት ናቸው። የብሉይ ኪዳን መጽሐፍ በአራት ዋና ዋና ይከፈላሉ። የብሉይ ኪዳን መጽሐፍ በአራት ዋና ዋና አከፋፈሎች፣ አንደኛ 5ቱ የሕግ መጽሐፍት፣ ሁለተኛው 12ቱ የታሪክ መጽሐፍት፣ ሶስተኛው 5ቱ የቅኔ መጽሐፍት፣ አራተኛው 17ቱ የነቢያት መጽሐፍ ናቸው። 17ቱ የነቢያት መጽሐፎች በሁለት ዋና ዋና ይከፈላሉ። አንደኛ ታላላቅ ነቢያት ወይም ታላላቅ ነቢያቶች፣ ሁለተኛ ታናናሽ ነቢያቶች ናቸው። እነኚህ ደግሞ በአጠቃላይ ስንት ናቸው? 39 መጽሐፍ ናቸው። የብሉይ ኪዳን መጽሐፍ በአራት የከፈልነውን ዘርዘር አድርገን ስንመለከት አንደኛው 5ቱ የሕግ መጽሐፍ ስም ዝርዝር ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ናቸው። እነኚህ ሙሴ እንደጻፉ ለመመልከት ችለናል። 12ቱ ታሪክ መጽሐፍት ስም ዝርዝር ኢያሱ፣ መሳፍንት፣ ሩት፣ አንዳ ሳሙኤል፣ ሁለተኛ ሳሙኤል፣ አንዳ ነገሥት፣ ሁለተኛ ነገሥት፣ አንዳ ዜና፣ ሁለተኛ ዜና፣ ነህምያ፣ ዕዝራ፣ አስቴር ናቸው። ሶስተኛው የቅኔ መጽሐፍ ናቸው። ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብ፣ መኃልየ ዘሰሎሞን ናቸው። አራተኛና የመጨረሻው 17ቱ የነቢያቶች መጽሐፍ በሁለት ይከፈላል።
አንደኛ ታላላቅ ነቢያቶች፣ ሁለተኛ ታናሽ ነቢያቶች ናቸው። ታላላቅ ነቢያቶች 5 ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ሰቆቃዊ ኤርምያስ፣ ዳንኤል ናቸው። ታናናሽ ነቢያቶች 12 ናቸው። ሆሴዕ፣ አሞጽ፣ ሚክያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሁም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልክያስ ናቸው። የብሉይ ኪዳን መጽሐፍ አይሁዶች እንዴት ያከፋፍላሉ የሚለውን በቀጣዩ የምናይ ይሆናል። የብሉይ ኪዳን አከፋፈል በአይሁዶቹ ደግሞ ከዚህ ለየት ይላል። ስለዚህ ትምህርቱ እናንተን ደስ ካሰኛችሁ ሰብስክራይብ፣ ኮመንት፣ ላይክ፣ ሼር በማድረግ አበረታቱኝ።